አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። እስላማዊ ታሪክ አቲካ ብንት ዘይድ ረዲየላሁ አንሁ ክፍል 3። ከዛ ቀን በኋላ አብደላህ ወደ ኑሮው ወደ ኢባዳው ተመልሶ አባቱን አስደሰተ። ከሚስቱም ጋር የደስታ የፍቅር ኑሮ ሲኖሩ ሰዎች ጥንዶቻቸውን እንደ ተምሳሌት ይወስዷቸው ነበር። ነገር ግን ይህ ወደር ያልነበረው የባልና ሚስት የደስታ የፍቅር በአጭር ሊቋጭ ሆነ። አንድ ቀን አብደላህ ለሚስቱ መጥቶ በቅርብ የምሞት አይነት ስሜት አለኝ፣ ከኔ በኋላ ሌላ አታግቢ ይላታል። አብደላህ በዚህ ንግግሩ ሚስቱን ውዝግብ ውስጥ ይከታታል። በጣም ትጨነቃለች፣ ትጠበባለች። ይባስ ብሎ አብደላህ ከኔ በኋላ ሌላ ባል እንዳታገቢ ድጋፍ ይሆንሽ ዘንድ በማለት አንድ ትልቅ አታክልት የሞላበት መሬት ይሰጣታል። የሚስቱ ስጋት ጭንቀት ውስጥ በአብደላህ እውነት ሊሞት ነው? መቼ? እንዴትስ? የሚለው ጥያቄ አስጨነቃት። ከባሏ የሚመጣው አንዳንድ መልእክቶች ከቀን ወደ ቀን ያስጨንቋት ሄዱ። በቅርብስ ሊሞት አላውቅም ማለት ለምን ማለት ነው? የሰው ልጅ በዚህ ለጋ ዕድሜው ካለምንም በሽታ የሚሞትበትን ቀን መቅረቡን የሚሰማው ከመቼ ጊዜ ወዲህ ነው? የአብደላህ ሚስት ጭንቀቷ በዝቶ አብደላህ ጠላቶች ይኖሩት ይሆን? እሺ ይህ ከሆነ ለምን መዲናን አንለቅም? በማለት ከራሷ ጋር ትወዛገባለች። አብደላህ ከውጭ ሲመጣ የነበረው ጨዋታ፣ ደስታ ከቤቱን ከሞት ሐዘን ውስጥ ሰፈነበት። አብደላህ ንግግር አንድ ጥያቄ ላይ አተኮረ። ሀቢብቲ ከሞትኩኝ በኋላ ሌላ ባል ታገቢያለሽ? እስቲ ቃል ግቢልኝ፣ ከኔ በኋላ ሌላ ባል እንዲነካሽ በፍጹም አልፈልግም፣ በፍጹምም አያስደስተኝም ይላታል። አብደላህ ሚስቱን ችግር ይሆን? የሚስቱ ችግር ይህ አይደለም። ችግሩ ከአብደላህ ጋር ያላትን ትዳር፣ ፍቅር፣ መተሳሰብ፣ መተዛዘን ለምን ይቋጫል የሚለው ነበር። በስምንተኛው ዓመተ ሂጅሪያ ረሱል ሰለላሁ ዐለይሂ ወሰለም ጣዓፍን ለመውረር ጅሃድ ሰውን እያዘጋጁ ከፍተኛ የጦር ጥሪ ያደርጋሉ። ሰሃቦች፣ ሙሃጅሮች፣ አንሳሮች የተወጣጡበት መሪው ረሱሉ ሰለላሁ ዐለይሂ ወሰለም የሆኑበት 12,000 የሚገመት ከፍተኛ ጦር ይዘጋጃል። ከጦሩ ውስጥ አንደኛው አብደላህ ብን አቡበክር ስዲቅ ረዲየላሁ አንሁ ነው። ያቺ ታሪካዊ ቀን የአብደላህ ከሚስቱ የሚለይባት ቀን ከፊት ለፊት አለ። አብደላህ ሚስቱን ባለ ውስጥ
ማሰላሰል ጀመረች። አብደላ አሁን የት ሊሞት ነው የሚለው ስጋቷ ገባኝ። ይህ ምንም ወታደር በጦርነት ላይ የሚሰማው ስሜት ነው። ነገር ግን ምንም ሳትሆን እንደምትመለስልኝ እርግጠኛ ነኝ በማለት ራሷን አጽናናች። ይቺ አብደላ ለመጨረሻ ጊዜ ሚስቱን የሚያይበት እሷም ባሏን ለመጨረሻ ጊዜ የምታይበት ሰዓት መጣች። አብደላ ሚስቱን አይን ማየት አልቻለም። እንባ አረደው። ይህ ጨረቃ የሚመስል ፊት ለመጨረሻ ጊዜ ለማየት ከመከረ አይኔ እንባ አለበሰው። ይቀጥላል።